አሳልፊኝም ወስደው ቃልኝ። በቃ አንቺ ስራ ፈት ስለሆነ ሰው ሁሉ እንዳንቺ ስራ ፈት ነው የሚመስልሽ? ምን ትመስላለች? በኋላ ደስ ካለኝ ስራዬን ስጨርስ ገብተሽ ትወስጃለሽ። አንቺ ግን ምን አይነት ሀፍረተ ቢስ ብትሆኚ ነው በሰው ቤት አለሁ የምትይው? ቤት? የሰው ቤት? የታለ ቤት? ይሄንን ቤት ብቻ እንደ ቤት እያልሻለሽ። አሁን ከመንገድ ይዞር በይልኝ። ከማሚ ክፍል ወስደው ቃልኝ። አዎ እንደሌለ ቁጠሪው። አንቺ ልጅ እኔ እገልሻለሁ። ባትዳፈሪኝ ጥሩ ነው፣ ስላላወቅሽኝ ነው። ማንሽ ባክሽ? አንቺ ራሱ መኖርሽ እርግጠኛ ሆነሽ ስለ ሰው የምታወሪው ምን ለማለት እየሞከርሽ ነው? አዎ የለሽም። ይሄ እኮ መኖር አይደለም። አሁን ሰይጣኔን አታስነሺው። አንቺ ሴትዮ ከፈለሽ ከሰይጣንሽ ጋር እዛው አብራችሁ መጋደል ትችላላችሁ። አንቺ ሊዲያ፣ ሊዲያ ክፈችው። ፍቅር፣ አንቺ ደግሞ የምትሰሪያለሽ እዚህ? ብቻሽን ቆመሽ ሳይሽ ነው። እየተከታተልሽ ነው? ማንን? አንቺ? እና ምን ታደርጊያለሽ? እኔማ ልብስና ጥብ እየሰበሰብኩ ነበር። አንቺ ግን ደህና ነሽ? አንቺን ሳልገላገልሽ ቤት ውስጥ ሌላ ሰይጣን ገባ። ምን ማለት? ሂጂና የቆሎ ጓደኛሽ እንዲጨርስልሽ ጠይቂ። ሊዲያ፣ አንቺ ሊዲያ፣ አንቺ ልጅ ግን ትባይ ነው ችግርሽ? ወይኔ ገደለቻት። አሁን ትንሽ ቀለል ብሎላታል። ካረፈች በኋላ ደግሞ የበለጠ ይሻላታል። እሺ አየሽ አይደል በማያገባሽ መባት ምን ያህል ዋጋ እንደሚያስከፍልሽ። የድፍረቷ ድፍረት እኮ ነው። ቆይ እናንተ ግን ጤነኛ ናችሁ? ምን ማለት ነው ደግሞ እሱ? ዴቭ፣ አንተም አንዲት ሰራተኛ ተነካች ብለው ያዙ ይልቀቁኝ ከሚሉት መሀል እንዴ? ትሰምኛለሽ ፍቅር፣ እኔን ካንቺ አልጠብቅም። እሺ ኧረ እባክህ፣ ምን ማለት ነው ደግሞ እሱ? መሀላችሁ ስትገባ በደንብ መደብደብ ነበረባችሁ እያለ ነው። አንቺ አደይ ተነሽ፣ ይሄን ያህል ከተኛሽ ይበቃሻል። ለዛሬ ቤት ስራውን የሚመለከተው እናንተን ነው። የምታደርጉትን አድርጉ። ለስሙ ሴቶች ናቸው አይደል? ማለት እና አንዲታማ እንድትሰራ ፈልገሽ ነው? እንግዲህ ይሄን የሚመለከት አይመስለኝም። ዴቭ፣ ምን እያደረግክ ነው? ልጅቷ እንኳን እንዲያጨብጭበላት ያዙ ይልቀቁኝ የምትል ስራ ፈትነች። እሺ ዝም በያውን፣ ትረፍበት በእናትሽ። ከዚህ በላይ እንዴት ትረፍ? አይበቃትም? እኔ እኮ ክፉኝ አይደለም፣ ያው ማሚ ፊት እንዳሰጫት ስላለችኝ ነው እንጂ። ፍቅር፣ ዝም በማለት ትተባበርኛለሽ? እሺ በቃ ዴቭ፣ ይኸውልህ እኔ እንከባከባታለሁ። ማለት የምርሽ ነው? አዎ እንከባከባታለሁ። እርግጠኛ ነሽ? አዎ፣ ይሄን ያህልማ ጨካኝ አታድርገኝ። ጥሩ፣ እንደዛ ከሆነ እኔ ደግሞ ያቺን ቀበጥ እጂ ምን እንደማደርጋት አሳይሻለሁ። አደይ፣ አደይ፣ አንቺ አደይ፣ እንዴት አድርጌ እንደማስነሳሽ እኔ በደንብ አውቃለሁ። ሰበብ ፈልገሽ እንዳስደበደብሽኝ አውቃለሁ ፍቅር። እንዲህ በቀላሉማ ክብሬንም ገንዘቤንም ትቼማ ከዚህ ቤት አልወጣልሽም።